ውድ የቻናላችን ተከታታዮች ዶክተር ሜላት ነኝ። በዚህ ቪዲዮ ስለ ጾታዊ ትንኮሳ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጾታዊ ትንኮሳ ከነፃ ፈቃድ ወይም ደግሞ ከስምምነት ውጪ የሚደረግ ወሲባዊ ትንኮሳ ነው። ይህ አካልን መነካካት፣ ከፍላጎት ውጪ ጥቃት ለማድረስ ሙከራ ማድረግ፣ ከዛ በተጨማሪ ወሲባዊ ሀሳቦችና ንግግሮችን መሰንዘርን ያካትታል። ጾታዊ ትንኮሳ በየትኛውም እድሜ በየትኛውም ጾታና አካባቢ የሚፈጸም ሲሆን ማንኛውም የህብረተሰብ አካል ወይም ደግሞ አባል ምንም አይነት እድሜ ገደብም የለውም። ይህ ጾታዊ ትንኮሳ ከጊዜ ወደ ጊዜ እየጨመረ እየተበራከተ አንዳንዴም ወደ ዲጂታል እየተዛመተ ያለ ሲሆን በአሁን ጊዜ የብዙ ሰዎች የስነ ልቦና የስራና የማህበረሰብ ህልውናን ያቃወሰ ይገኛል። ስለ ጾታዊ ትንኮሳ ማወቅ ያለብን ነገሮች። ጾታዊ ትንኮሳ በአብዛኛው በምናውቀው ሰው ወይም ደግሞ ቅርባችን በምንለው ሰው የሚፈጸም ነው። በአብዛኛው ጊዜ በቅርብ ሰው የምንላቸው ዘመድ፣ ጓደኛ፣ ቤተሰብ እና የመሳሰሉት ሲሆኑ ብዙ ጊዜ የጾታዊ ትንኮሳ በአካል የሚፈጸም ሲሆን አሁን ባለንበት ዘመን በቴክኖሎጂ የታገዘ በሶሻል ሚዲያ፣ የማህበራዊ ድህረ ገጾች፣ በስልካችን፣ በበይነመረብ በተለያዩ ነገሮች የሚከሰትና በቀላሉ ብዙ ሰዎች ጋር እየተዳረሰ ያለ ነገር ነው። በሀገራችን የጾታዊ ትንኮሳ የተለመደ ነገር ሲሆኑ ለዚህ ጥቃት ሚሊዮኖች በየዓመቱ ሰለባ ይሆናሉ። አብዛኛውን ጊዜ ጾታዊ ትንኮሳ ከ11 እስከ 20 ዓመት የሚሆናቸው ታዳጊዎችና ወጣቶች ላይ ይከሰታል። የጾታዊ ትንኮሳ የተለያዩ መዘዞች ይኖሩታል። አካላዊ፣ ስነ ልቦናዊ እና ማህበረሰባዊ ሊሆኑ ይችላሉ። አካላዊ መዘዞች የምንላቸው የኃይል ድብደባ፣ የአካል መቁሰል፣ መድማት፣ መጎዳት፣ የብልት መቁሰል፣ መበለዝ፣ አንዳንዴ ደግሞ ለተለያዩ የአባለዘር በሽታዎች እና ለኤችአይቪ መጋለጥ ከበዛም ደግሞ ለሞት ድረስ መዳረስ ነው። ስነ ልቦናዊ መዘዞች የምንላቸው ደግሞ ድብርት፣ ጭንቀት፣ የስነ ልቦና ህመም ለምሳሌ ፒቲኤስዲ ወይም ደግሞ ከአደጋ በኋላ የሚከሰት ወይም ደግሞ የሚመጣ የጭንቀት አይነት፣ ከዛ በተጨማሪ የወሲብ ችግሮችም ሊከሰቱ ይችላሉ። ከዚህም ከባሰ ደግሞ ራስን ማጥፋት ወይም ደግሞ ራስን ለማጥፋት መሞከር፣ ለተለያዩ የአደንዛዥ እጾች መጋለጥ ለምሳሌ ሲጋራ፣ የአልኮል እና ለአደጋ አጋላጭ የሆነ የወሲብ ህይወት መዳረግም ሊኖር ይችላል። ከዛ በተጨማሪ ብዙ ጊዜ ለጾታ ትንኮሳ ተጋላጭ የነበሩ ግለሰቦች ወደፊትም ለእነዚህ አይነት ትንኮሳና ጉዳቶች የመጋለጥ እድላቸው ከፍተኛ ነው። ከዚህ ጋርም ተያይዞ በስራቸው በማህበራዊ ህይወትና በሚኖራቸው የቤተሰብ ወይም ደግሞ የትዳር ግንኙነት ውስጥ ችግር ሊያጋጥማቸው ይችላል። አንድ ግለሰብ ያስገድዶ መድፈር ጥቃት ሲደርስበት ወዲያውኑ ምን ማድረግ ይኖርበታል? ወዲያውኑ የህክምና እርዳታ ወደሚያገኝበት ተቋም መሄድ ይኖርበታል። በአሁኑ ሰዓት በከተማችን የተለያዩ ዋን ስቶፕ ሴንተር የምንላቸው ተቋማት በየሆስፒታሎቹ አሉ። እነዚህ ተቋማት በውስጣቸው የህክምና ባለሙያዎች፣ ፖሊስ፣ የስነ ልቦና አማካሪዎች እና ጠበቃዎች ሲኖሩ አንድ ሰው ወይም ደግሞ ይህ ጥቃት የደረሰበት ሰው ማግኘት የሚኖርባቸውን ክትትልና እርዳታዎች ሊያገኙበት ይችላል። እነዚህ ተቋሞች ወይም ደግሞ እነዚህ ሴንተሮች በአካባቢያችሁ ከሌለ ደግሞ አቅራቢያችሁ ወደሚባለው የህክምና ተቋም በመጀመሪያ መሄድ ይኖርባታል። ከዛ በኋላ ለህክምና ባለሙያው ስለ ጥቃቱ በዝርዝር ማስረዳትና ማስመዝገብ ይኖርብናል። ከነሱም መካከል ጥቃቱ የደረሰበት ሰዓት፣ ሁኔታ፣ ያደረሰው ሰው ወይም ደግሞ አደጋውን ያደረሰው ሰው ማንነት፣ እድሜና የመሳሰሉትንም በደንብ መናገር ይኖርብናል። ማድረግ የሌለብን አንድ ነገር ቢኖር ጥቃት እንደደረሰብን ገላን መታጠብ፣ ልብስ መቀየር እና የመሳሰሉትን ማድረግ አይኖርብንም። በመጀመሪያ ማድረግ ያለብን አቅራቢያችን ወደሚገኝ የህክምና ተቋምና የህግ አካል ወዲያውኑ መሄድ ይኖርብናል። ይህም የተለያዩ ከጉዳቱ ጋር ወይም ደግሞ ከጥቃቱ ጋር የተያያዙ መረጃዎች እንዳይጠፉብን ያግዘናል። የትኛውም አይነት ጥቃት የደረሰበት ግለሰብ ወዲያውኑ የኤችአይቪ፣ የአባለዘር በሽታዎች፣ የእርግዝናና የመሳሰሉት ህክምናና ቅድመ ጥንቃቄ ሊደረግለት ይገባል። ጾታዊ ትንኮሳን እንዴት መከላከል እንችላለን? ጾታዊ ትንኮሳን ለመከላከል በመጀመሪያ ማድረግ ያለብን ነገር ማህበረሰባችንን ማንቃት፣ የተለያዩ ሰዎች ጾታዊ ትንኮሳ ወይም ደግሞ ትንኮሳ በአጠቃላይ ምን እንደሆነ ማስተማር፣ ማስረዳት፣ ትንኮሳ የተከሰተበትን ሰው ደግሞ መንከባከብ፣ ማገዝ እና መርዳት ብዙ ሰዎች ጥቃት ከደረሰባቸው በጊዜ ወደ ህክምና ተቋምና ወደ ህግ አካላት በመሄድ ከዚህ በኋላ ብዙ ሰዎች ጥቃትና ትንኮሳ እንዳይደርስባቸው ሊያግዙ ወይም ደግሞ ሊከላከሉ ይችላል። የተደረገባቸውም ሰዎችም በአግባቡ ህክምና ክትትልና የስነ ልቦና ድጋፍ ቢደረግላቸው ከዚህ በኋላ ወደ ህብረተሰቡ ለመቀላቀልና ድጋሜ ትንኮሳ ከደረሰበት በኋላ ለሁለተኛ ጊዜ ተጋላጭ የመሆን ቻንሱንም ይቀንስልናል። ከዛ በተጨማሪ ለወጣቶች የስነ ተዋልዶ ትምህርቶችን በአግባቡና በየቦታው በመስጠት ስለ ትንኮሳ ያላቸውን ግንዛቤ መቀየር ይኖርብናል። ወጣቶችን ስናስተማር ጎን ለጎን ወላጆች፣ የማህበረሰብ አካላትና የተለያዩ ክፍሎችንም ማስተማርና ማስረዳት ይኖርብናል። ጾታዊ ትንኮሳን ለመከላከል በየትምህርት ቤቱ፣ በየሆስፒታሉና በተለያዩ የማህበረሰብ አካላቶች ወይም ደግሞ መዋቅሮች ውስጥም ማውራትና በግልጽ መነጋገርም ይኖርብናል።
ጾታዊ ትንኮሳ የደረሰበት ማንኛውም ሰው በአካባቢያችሁ ካለ ወይም ደግሞ አይበለውና እናንተ ከደረሰባችሁ በምስሉ ላይ በምትመለከቷቸው ስልክ ቁጥሮች በመደወል የምትፈልጉትን የትኛውም አይነት ድጋፍና ክትትል ማግኘት ትችላላችሁ። ጾታዊ ትንኮሳ የትኛውም ሰው ዘር፣ እድሜ፣ ጾታና የአካባቢ ወይም ደግሞ የተማርንበት ሁኔታ የሚወስነው አይደለም። ሁሉም ሰው ላይ የሚከሰት ነው። ስለዚህ ራሳችንን በአግባቡ በመጠበቅና ማህበረሰባችንን በማስተማር ይህ በሀገራችን ላይ የተስፋፋ የመጣውን ችግር መከላከልና እንዳይከሰት ማድረግ እንችላለን። የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ ያሳውቁ። ይህ ቪዲዮ ያስተምራል፣ ይረዳል የምትሏቸው ሰዎች ካላችሁ ይህ ቪዲዮ ሼር ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለበለጠ መረጃ 9394 ላይ ደውሉልኝ። ቻሌንጅ ሰምት